እኔ መኪናዎች ወር ከሚሉበት መጣሁ አዲስ አበባ አሁን ማን ሊያስደውለኝ ነውሳ የማን አለ እናንተዬ ማን ነው የሚቀበለኝ ግን ማን አለ ተጠይቆ እንዴ ስልክ ይዟል አይድልሽ ጣይቱ አይድልሽ እኔ እንጃ ያላቆም ወዳማ እኔ ራሱ ማረፊያ እንዴ ታውቂያ አሁን ማን ያስደውለኝ ማን ልጠይቅ እናንተዬ የሰው ሁሉ ምንድን ነው የሚገላምጠኝ ይዘርፈኝ ነው ሞኝ መስየው የሙያት አለ የችን ቁጥር አስደውለኝማ ቲያኮ ጽፈውልኝ ድጋሚ ደውልልኝማ ቁጥር ተሳስተህ እንዳይሆን ና ግድ የለህም ና እንዲሁ ግድ የለህም አንዴየው እስቲ ያሳየኝ አልተሳሳትኩም እና ምንድን ነው እሺ እስቲ አንዴ ደውልበት ምን አይሰራም ምን አለች ምን አይሰራም ምን አልከኝ የት መናኸሪያ የት አውቶስተና ነው ባባዬ የሆነች አጭር ልጅ አይታል እንደዚህ እንትን ላይ በዚህ ጋር ነው ንቅሳት ያለት ቆንጆ ነገር ምንም አትቆንጆ በሰላም ነው በሰላም ነው ጠፍታብኝ እኮ ነው አይተቴ ጉድሽም ባየሽ ልጅሽ መናቀርታ ምን ጉድ ነው የጠፋችብኝ ፀሐይ ማን ወስዷት ይሆናል ሰዓቱን እኮ እየሄደ ነው ተወስን ስትይ ሰላም የኢሳቅ ያዕቆብ ዩቲዩብ ተከታታይ ቤተሰቦች ውድ ይሆናችሁ እንዴት ናችሁ ደህና ናችሁልኝ ወይ ሰላምታዬን እንደዚህ በአማረ ሁኔታ ካቀረብኩላችሁ በኋላ ወደ ምስጋና ሄድላችኋለሁ እስከዛሬ አብረን ስንሰራ የነበራችሁ አብርሽ ሩታ ዳኒ ሮያል ጽጌና ሜሪ በጣም እጅጉን ነው ማመሰግናችሁ ዩቲዩብ እንግዲህ ከነሱ ጋር ነው በአሁኑ ሰዓት ጀምሬ እዚህ ላለሁበት ደረጃ የደረስኩት እጅጉን ነው ማመሰግነው ከዛ በመቀጠል ደግሞ እናንተን ወርቅ የሆነ ቤተሰቦች ያገናኙኝ እነሱ ስለሆነ ማለት ነው እናንተንም እጅግ አድርጌ ነው ማመሰግነው ከናንተ ጋር በጣም የሁለት ወርና ከዛ በላይ አሪፍ ቆይታ አሳልፍ ያለው በጣም ነው ማመሰግነው በዚህ ሰሞን እንግዲህ ብቻዬን እየለቀቅኩላችሁ ያለውትን ቪዲዮ እንግዲህ ሁላችሁም እያያችሁ ትገኛላችሁ 1000 ኮሜንት ቢኖረው 1000ም ተመሳሳይ በጣም ወዳችሁት ስለሆነ እጅጉኑ ደስ ብሎኛል በርግጥ በፊት ከሚታየው 200 ሺና ከዛ በላይ አንሶ 50 ሺና 60 ሺ እየታየ ነው የሚገኘው በአሁን ሰዓት ግን የእናንተ ኮሜንት በጣም አበረታቶኝ ነገ ከነገ ወዲያ ከዛ በላይ እንደሚታይ እርግጠኛ በመሆኔ ማለት ነው ኮሜንታችሁን እያየው ስለሆነ ማለት ነው ዋናው ተመልካቾቼ በጣም ስለወደዳችሁት እጅጉኑ ደስ ብሎኛል ሁላችሁም ሐሳብ አስተያየታችሁን እየተቀበልኩኝ እገኛለሁ የእናንተን እንደተቀበልኩት ደግሞ የኔን ሐሳብ እንድትቀበሉ እጠይቃለሁ ዩቲዩብ ትንሽ ቪው ቀንሷል ብሎ እየጻፈልኝ ነው እሱ እንዳይቀንስ ማለት ነው እስካሁን በጣም ወደነዋል አሁን የጀመርከው ስራ በጣም አሪፍ ነው እያላችሁ ያላችሁት ቤተሰቦች ማለት ነው በዚህ ደግሞ መልእክቴ እንድታግዙኝ እጠይቃለሁ አንደኛ ቪዲዮ ሲመጣ ማለት ነው እስከምሽቱ 12 ሰዓት ላይ ልክ ስንፖስት ሁላችሁም እየገባችሁ ሳታቋርጡ ቪዲዮአችንን ሙሉ ለሙሉ ብታዩልን ብዬ እጠይቃለሁ እንግዲህ በወዳጅነታችሁ ስም ማለት ነው እንዲሁም ደግሞ ማለት ነው የሚመጣላችሁን የማስታወቂያ እንግሊዘኛ ማስታወቂያ አለ እሱንም ደግሞ ሳታሳልፉ ጨርሳችሁ ብታዩልን እጅጉን ነው ምናመሰግነው ሌላው በየቲክታኩና ሶሻል ሚዲያ ላይ እየቆራረጣችሁ ዩቲዩብ ላይ የተፖስተውን ከነ
ዩቲዩብ ስሜ ማለት ነው እየፖስታችሁ ያላችሁ ወዳጆቼ እህት ወንድሞቼ በጣም ነው እጅጉኑ እናመሰግናችሁ። እወዳችኋለሁ። ጉዞ ወደ 100K እያላችሁ ያላችሁ ደግሞ ማለት ነው አይቀርም ወደ 200 እና ወደ 500K መግባታችን የማይቀር ነው። እወዳችኋለሁ። ሰላም ሰላም ውድ የይስሐቅ ያዕቆብ የዩቲዩብ ፋሚሊዎች ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ? ሁሉ ሰላም አምሮብኛላ። ከገጠር መልስ እንዴት ነኝ? እሺ ከገጠር ከተመለስኩኝ በኋላ ዛሬ የመጀመሪያው ቀኔ ነው። እንግዲህ እንደምታዩት ግን ሆዴን ባርባር ብሎታል። የእውነት ሆዴን ባርባር ብሎታል ማለት እንትን ነው። አማን አይደለም ወይ ዋላ ሀገሩ እንደው ሂጂ 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 ብረሪ ይለኛል። ዋው ገጠር በጣም ይናፍቃል። የእውነት ከምነግራችሁ በላይ ገጠር በጣም ይናፍቃል። ሁሉ ነገሩ ይናፍቃል። በዛ ላይ ደግሞ ፀሐይ ትናፍቃለች በጣም ማለቴ አንደበቷ፣ መልኳ፣ አለባበሷ፣ ባህል አጠባበቋ፣ ከዛ ሰው አክባሪነቷ እንደው ምኑን ነግሬያችሁ ምን ልተው ብቻ በአጠቃላይ እኔ መኪናው ቸራር ከሚሉበት መጣስ በጣም ትናፍቃለች። ፀሐይ ትናፍቃለች። አዲስ አበባ አሁን ማን ሊያስደውለኝ ነው? ወይ የማን አለ እናንተዬ? አዲስ አበባ ገባ። ስለሷስ የሆነ ነገር ልበላችሁ። ማለት እናንተ እንዴት አሰባችኋት? አንደኛ ነገር በነገራችን ላይ ትንሽ ተመችቷት ስላችሁ አላቅም። የአንዳንድ ሰው ሰውነት ሞኝ ነውና ትንሽ ገዘፍ ብላ እንጂ እድሜዋ ገና ነው እንደምታውቁት ታላችሁ። አንዳንድ ሰዎች አግባት የምትሉ ሰዎች አላችሁ። ትሆናለች አሁን ከኔ ጋር ማች እናደርጋለን። እኔ እንደውም ዝም ብዬ ሳስበው አንዳንዴ እወልዳታለሁ እላለሁ። አሁን እንደው ቀድሜ እንደው ማግባት በነበረብኝ ሰዓት ባገባ ኖሮ እወልዳታለሁ። ለነገሩ ወንድ ልጅ በእርግጥ እውነት ነው ብዙ ቢራራቅም ችግር የለም። ሌላ ነገር ጭንቅላቴን አታሳስቡ። ለማንኛውም ፀሐዬ በጣም ጥሩ ልጅ ናት። የእውነት በነበርኩበት ሰዓት ሰው ሄዶ በአካባቢው በአየሩ በዛፉ በተለያየ በተፈጥሮ ሁኔታዎች ተዝናንቶ ይመጣል። እኔ ደግሞ ከሱም አልፌ ፀሐይ አዝናንታኛለች። እንዲሁም ደግሞ ከወንድሞቿ ጋር ተጣልተን እንዲሆን ለአንድ ቀንም ለሁለት ቀን ግን ከዛ በኋላ ያው ተጣልቶ ደግሞ የታረቀ ሰው ታውቃላችሁ፣ ፍቅሩ እንደ ሐረር ግንብ ነው፣ ረጅም ፍቅሩ ይረዝማል። ለማንኛውም ከነሱ ጋርም ተዋደናል። ወንድሞቿን ጥሩ ወንድሞች አግኝቻለሁ፣ በጣም ደስ የሚሉት። ያው እንግዲህ የፈለገ ጓ ምናምን ቢሉ እንደዛ ቢያሯሩጡኝም እንደዛ ቢያሰቃዩኝም ያው እንደ አንዳንድ ሰዎች በመጥፎ አስበውኝ ስለነበረ ነው። አይፈረድባቸው። ለነሱም አንድ ያለቻቸው እንቁ እህታቸው ናት። እንደውም አንጠልጥለው ራሱ አለመግረፋቸው እነሱ ስለሆኑ ነው። በጣም ነው የማመሰግነው። ግን አይገርፉኝም ነበር ማለት ነው። እኔም የሮጥኩላቸው ታውቃላችሁ አይደል? አይን ታቁኛላችሁ። ወንድ ነው የሚሸተው። ወንድ ታውቃላችሁ አይደል? ምንም ብቀጥን ጠጅ ነኝ ነው ማስብለው። ስለዚህ እዛ ክፍለ ሀገር ለ15 ቀን በቆየሁበት ሰዓት እንደምታዩት አብዛኛውን ጊዜ ከነሱ ጋር ነበር እየበላው እየተመገብኩኝ የነበርኩት። አንዴ ከፀሐዬ ጋር፣ አንዴ ደግሞ ከወንድሞቿ ጋር በነገራችን ላይ በጣም እናንተ ጋር ያላቀረብኩት በጣም ጥሩ ሪሌሽን ነበርን። በጣም ማለት ወደ ከተማም አንዳንዴ ስለሚመጣ ደግሞ ስልክ ሁላ ተረካክበን ነው የተለያየ ነው።
በጣም ጥሩ ወንድሟ ነው ያለው አንዱ እንዳያችሁት ደስ የሚል ጊዜ አሳልፌያለሁ። ዛሬ ግን ሳምንት ወይ 15 ቀን በኋላ ብቻዬን ልበላ ነው እዚህ ብቻዬን ልመገብ። እናትዬ ያልደረሰ ምግብ አረ አምጪልኝ። አዎ ተፈርሿል አይደለ? እርቦኛልም አራበኝም። የትኛው እንደራበኝ አላውቅም። ፀሐዬ ናት የራበችኝ ናፍቆት ወይስ ደግሞ ምግብ ነው የራበኝ? ብቻ ሁለት የሆነ እዚህ አንጀቴና የሆነ ባርባር ምናምን የሚለው ነገር አለ አይደለ? እዛ አካባቢ ብቻ የሆነ ሁለት የተለያየ ስሜት አለ። ግን ባልበላም ችግር የለም። አንዴ ደግሜ ልሂድ እንደ ክፍለ ሀገር ምን ትሉኛላችሁ? ኮሜንት ላይ ጻፉልኝ። ክፍለ ሀገር ፀሐዬ ጋር ተመለስ የምትሉ ሰዎች ካላችሁ አሁን ነው ኮሜንት ላይ ጻፉልኝ። እቀደው እና እንግዲህ አዲስ አበባ በነገራችን ላይ አዲስ አበባ እዛ ያለው እንደውም ዝናብ ምናምን አልነበረም። አሁን አዲስ አበባ በጣም ዝናብ ምናምን አለና በጣም ብርድ አመሰግናለሁ እናትዬ። ያው ብርድ ስላለ እንግዲህ ለብርድ ታውቃላችሁ ቅቅል ነው የሚያዋጣው። ከዛ በኋላ እዚች ጋር ያለችው ዱለቷ ደግሞ ያው እንግዲህ እንደምታዩት እንትን የሚያዝ ጣባውን ሳየው ገጠር ትዝ አለኝ። ሁሉ ነገር አሁን ፀሐዬን ትዝ ሊያስብለኝ ነው። እጄን ታጥቤ ልምጣ። ዳቦ እናትዬ ዳቦ ማነው የሚቀበለኝ ግን? ማን አለ? ልጠይቆ እንዴ ስልክ ይዟል። አይድልሽ ጣይቶ አይድልሽ ወማንን ልጠይቅ? እንዴት ነው የሚያምር መኪኖቹ! እንዴት ነው ደስ የሚለው! ተጠንበለሌ እንዲያመጣልኝ አይነት ናቸው። እኛ ግን ትልቅ ናቸው። ዋ ብዙ ናቸው። እስቲ አሃ እንዴት ነው ደስ የሚለው! እኔ እንጃ ያላቆም ወይ አዳማ እኔ ራሱ ማረፊያ እንዴት ታውቂ? አሁን ማን ያስደውለኝ? ማንን ልጠይቅ እናንተዬ? የሰው ሁሉ ምንድን ነው የሚገላምጠኝ? ይዘርፈኝ ነው ሞኝ መስየው የሙያት አለ ይችላል ይችላል አይደለም በየኔ ያጣፍልኝ። አዎ ማን አለ? ለምን ልጠይቆ ይሆን እንደማ ቤተመና እንዳታስቀር። እንዴት አደርክ? የጋደርክ እሰይ እንዴው የሰው ሆኜ እስቲ እቺን ቁጥር አስደውለኝማ እኮ ጽፈውልኝ። አሃ ይችን ታስተምርሃል አይደል? አይድልሽ እስቲ ድጋሚ ደውልልኝማ ቁጥር ተሳስተህ እንዳይሆን። ና ግድ የለህም። ና እንዴው ግድ የለህም። አንዴው እስቲ ያሳየኝ። ኧረ አልተሳሳትኩም። እና ምንድን ነው? እሺ እስቲ አንዴ ደውልበት። ኧረ ምር አይሰራም። ምን አለች? ኧረ ምር አይሰራም እያለች እስቲ ለኔ አሰማኝ። እስቲ ደውልልኝ አንዴ። ይኸው ሴት አለች። ኧረ አይሰራም። ኧረ አይሰራም። ምር አይሰራም። አይድልሽ እና ምን ተሻለኝ? አታውቃትም? ኧረ አላውቅም። ተቦሌ ላይ አለች። ውሰደኝማ። አላውቅም። አሃ እንዴት ነው ደስ የሚል ሀገራችሁ! ፎቅ በፎቅ የወልክ እሰይ ስጠኝ። አሃ አንተ ነው የምታወራ? አይሰራም። ኧረ ደግመህ ደውልልኝ። ኧረ ምር አይሰራም። ምንድን ነው አይሰራም ማለት? አይሰራም። ምር አይሰራም። እሺ አንዴ እስቲ ልገመው። ምር አይሰራም። አሃ ምን አልታስቀረኝ ነው እንዴ? እና ምን ተሻለኝ? እኔ እንጃ። አይድልሽ ጣ እሺ ተመልካቾቻችን ዛሬ ባላው ቅቅል ያበደ ነው። ቅቅል መረቅ አምጪልኝ ማማዬ። እንዲሁ የሆነ ሰው ልጠይቅ እንጂ እቺ ቁጥርማ ደህና አደርክ? እንዲሁ አፈርሶን እስቲ እንዲሁ ደውልልኝማ።
እና ከየት ነው መጣሽው? እኔማ ተገጠር ነው የመጣሁኝ። እንዲያው አሁን እኮ ባስደውል እንዲያው በሰው አልሰራለ። እስቲ ደውልልኝማ በይ ወይ ታሉነ ለወንድም ጋሽ ልደውል እስቲ። እንዲያው ግድ የለህም እንዲያው በሰማይ ታገኘዋለህ። እሰይ እግዚአብሔር ይስጥህ። እስቲ ደውልልኝማ አንተ ታስተምረሃል አንብብማ። እንዲያው ማለ መቅረት ሄሎ ወንድም ጋሽ እንዴት ነህ? ኧረ እንዲያው ማለ መቅረት ነው አዲስ አበባ አታነሳም። እዋ ስንት የደወልኩላት አታነሳም። እኔ ተመኪና ወርጃለሁ። ወረ ከሚለው ወርጄ እንዲያው በሰው ባስደውል አታነሳም። እሳ ቁጭ ልበል ቴስ ምን አልከኝ? ይቆራረጣል። ቁጭ ልበል? እሺ እጠብቃለሁኝ። እሺ እጠብቃለሁ። እሺ ዲያጉን እሺ በቃ በሰው ነው ማስደውልልህ። ካርዱም እንዳያልቅ በቃ እንግዲህ ዲያናውን በሰው ስልክ ነው በልሽ። እሺ በቃ እንዲያው እግዚአብሔር ይስጥልኝ። ችግር የለም ችግር። እንዲያው የምልክ ግን ቦሌ አታውቀውም? ቦሌ አውቀዋለሁ። ይዘኸኝ ወይ እዛ ልሂድ? አይ ትንሽ የሚጠብቀው ሰው አለ። እኔ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሰላም ግቡ። መረቅማ ካልጠጣን በምን በቃ ቅቅል ሌላ ታሪክ ውስጥ ገብቷል። ሰበላ የሚደወለው ነገሮች ደግሞ ሄሎ ወይ ማን እዴ ብሮ እንዴት ነህ? አለሁልህ። ሰላም ነው? ሁሉ ደህና? አለን አባቴ። እንዴት ነው ሁሉ ሰላም? ቤተሰብ ደህና ነው ወይ? ፀሐዬ እንዴት ናት? ምን ነው ተደናቅጠሃል? አወራረህ ምን? የት ምን አልከኝ? የት መናኸሪያ? የት አውቶቡስተራ ነው ወይስ ስልክ አልያዘችም? ወይኔ ሳይቀቆ ሂሳብ እናትዬ ሂሳብ እሺ ወይኔ ሳቅ ያዕቆብ ጥለዋት ሄዱ። አውቶቡስ ተራ እየደረስን ነው። እንግዲህ ፀሐይቷ እማታውቀው ሀገር ላይ ወይኔ ተሰቃየች። ከገባች ስንት ሰዓት ነው ያለው? 5 ሰዓት ነው ምናምን። ምን አይነት ነገር ነው በእናታችሁ? አሁን ሰዓት 11 ሰዓት። በጣም የሚያናደው መርካቶ ደግሞ በዛ ላይ ጭንቅንቅ ነው በጣም። የት ነው የምወጣው ባባ?
አሁን ላትገባ ዝም ብለህ ዘለህ ገባ። እዩት በእናትህ ቤት አንተ ወደ ላይ ሳብ አድርገው። ወይኔ እዩት በእናታችሁ ዝግ እኮ ነው። በእናታችሁ ተዘጋግቷል። ወይኔ ፀሐዬ ይሄኔ በልታ ይሆናል። ምግብ እንኳን አልበላችም በእርግጠኝነት። እንዴ ቀስ ብላ አትሄድም እንዴ? ቀስ በል ወደዛ ያዘው እንጂ እንዴ ምን ያማል እንዴ? እንዴ ቤት ነው መንጃ ፍቃድ ይመጣልህ? ኧረ በእናትህ እዛ ሄደህ ተጨቃጨቅ። እጭ ሹፉቴ ሊወድቅ እኮ ነው። እዩት በእናታችሁ እዩት። ከዚህ በኋላ ክፍት ይሆናል ብዬ ገምታለሁ። በነገራችን ላይ መርካቶ ላይ ማለት ነው ገብታችሁ ማለት ነው በቃ ድክም ብሏችሁ ነው የምትወጡት። በቃ ለማለፍ ገብታችሁ የሆነ ነገር ለመግዛት ምናምን አለ በመርካቶ በኩል ለማለፍ እንትን ስትሉ ራሱ በቃ ሰው ይሯሯጣል ምናምን። በቃ ህዝቡ ሁሉ እንዳለ እዚህ አካባቢ አብዛኛው 90% ማለት ይቻላል የስራ ሰው ነው ያለ። መርካቶን የማያውቅ የለም። እንግዲህ ከምስራቅ አፍሪካ በንግድ ማዕከል አንደኛ ቁጥር 1 የምትባለው ኢትዮጵያ ላይ የምትገኘው መሀል አዲስ አበባ ላይ መርካቶ ናት። እንግዲህ የምታንቀሳቀሰው የምትዘውረው ነው የሚባለው። ፀሐዬ በማታውቀው ሀገር እዛ ቁጭ ብላለች። አውቶቡስ ተራ እየደረስን ነው። ይርጋ ኃይሌ ህንፃ አልፈናል፣ ግን ዝግ ነው። አሁንም ቢሆን እንደምታዩት ዝግ ነው መንገዱ። ኧረ እንዲህ ሆድ የሞረሞረኝ የሚበላ ነገር የለም እንዴ? ቆሎንም እንዲሁ ተመኪና ውስጥ እኮ ጨረስኩት። እዋ እንዴት ነሽ? ይቺ ስንት ናት? ልውሰዳን? አንድ ስጭኝማ። እሺ ስንት ነው? ለዚህች እንዴ ከተማ ሰው ደግሞ ሰው ትበላላችሁ። እሺ አንድ ስጭኝ። ልውሰድ? እሺ እሺ እናቴ አነሳለሁ። እንቺ በትረኝ እንቺ ውሰጂ። እሺ በይ እንዴ ግን አታጭበርበሪ። ለሊጥ ለዳቦ ይሄ ሁሉ ብር። እሺ በይ አኑ የለም ይሄድ አይድልሽ። ምግቤን ሳልበላ ተነሳሁ። ቡናዬን አልጠጣሁኝም። ራስ ምታቴ ሊጀምረኝ ነው መሰለኝ። ደግሞ የቡና ሰዓቴን ካሳለፍኩኝ ትንሽ ራሴን ያመኛል። አረ እንዴት ነው የሚነዱት? ወይኔ ሳቅ ያቆብኩት። ምንድነው መንጃ ፍቃዱ በሄሊኮፕተር ነው እንደተበተነላቸው? ከተሜ ሰው በቃ ተጨካክነን ነው። አሁን የማን ያለ ይባላል? ወይ ነው የሚሄድ አሁን አይድል አይመጣ
ፀሐይ የት ሄደች በእናታችሁ? የሆነች ቀይ ልጅ አይታል? ፀሐይ 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 የሆነች ትንሽ ልጅ አይታችኋል? አጠር ያለች አላያችሁ? ፀሐይ ወይኔ አላገኘኋትም። አጭር ልጅ እኮ ናት ትንሽ። እድል መድኃኒዓለም እንዲወጥ የሚያዳንዳጥላ ባባዬ የሆነች አጭር ልጅ አይታል? እንደዚህ እንትን ላይ ንቅሳት ያለት ቆንጆ ነገር በሰላም ነው? አዎ በሰላም ነው። ጠፍታብኝ እኮ ነው። አይተቴ ጉድሽን ባየሽ ልጅሽ መናቀር እናት የሌለው ሰው ይንከራተታል። አሁን የት ነው የሚሄደው? አይደልሽ አይደልሽ ወይኔ ይስሐቅ ያዕቆብ ምን ጉድ ነው? ፀሐይ ወይኔ የጠፋችብኝ ፀሐዬ ማን ወስዷት ይሆናል? ሰዓቱም እኮ እየሄደ ነው። ኧረ እንደው እዚህ ቁጭ ብዬ መቅረት ነው እናንተ። አይሶማት ፀሐይ የት ነው ማገኛት? እሺ አሁን ተንበለ ውይቃዬ ጠብቀኝማ ያና ምትሄድ የሰው ጠፋችልል ነው ተንበለለ ወይኔ ይስሐቅ ያዕቆብ የት ብዬ ነው እሺ የምፈልጋት አሁን? ወጣለች ፀሐይ የት ነሽ አሁን? ኧረ ጠብቀኝ ተንበለለ ወይኔ ይስሐቅ ያዕቆብ ወይኔ ፀሐዬ ተንበለለ ፖሊስ ጣቢያ ማመልከት አለብኝ። ሰው ማይሰማ ወይኔ እንዴ ወይት ሄደ? ኧረ ወይት ነው ሄደው? እንዴ አሁን እያየሁት አልነበር እንዴ? ወይኔ ፀሐዬ የራሴ ስም መጥራት ጀመርኩ። ውር የሚሉ መኪኖች እንዲያው እዚህ እንዳይባሉ ወይኔ ፀሐዬ የት ብዬ ነው የምፈልጋት? እሺ አሁን